የኑሮ ውድነት በየቀኑ እየጨመረ ሲሄድ ብዙዎቻችን የዕለት ተዕለት ኑሮን ለመቋቋም እየታገልን ነው። ይህ ሁኔታ በእጅጉ አሳሳቢ እየሆነ መጥቷል። ኪሳችን ባዶ ሲሆን የገበያ ዋጋ ደግሞ ከዕለት ወደ ዕለት ሲንር ነገ ምን ይዞ ይመጣል ብለን እንጨነቃለን። የኑሮ ሁኔታዎች በጣም አስቸጋሪ ሆነዋል። በየቀኑ የምንገጥመው የዋጋ ንረት ቤተሰባችንን ለመመገብ እና መሠረታዊ ፍላጎቶችን ለማሟላት ከባድ ፈተና ሆኖብናል። ይህንን ፈተና በጽናት እንድንወጣ ይረዳናል። ይህ የኑሮ ጫና ተስፋ እንድንቆርጥ ቢያደርገንም የተሻለ ሕይወት የማግኘት ሕልማችን ግን አይጠፋም። ሁሌም የተሻለ ነገርን እናስባለን። ብዙዎቻችን አሜሪካን እንደ መልካም ዕድል ምድር፣ የተሻለ ነገን የምንገነባባት ቦታ አድርገን እንመለከታታለን። አሜሪካ የብዙዎች መኖሪያ ናት። እዚያ ጠንክሮ በመስራት ሕልሞችን ማሳካት እንደሚቻል እናምናለን። ጠንክረን ከሠራን ሁሉን ነገር ማሳካት እንችላለን። የኒውዮርክ ከተማ ሰማይ ጠቀስ ሕንፃዎች፣ የሎስ አንጀለስ ብሩህ ጎዳናዎች፣ ሁሉም የዕድል ምልክቶች ናቸው። እነዚህ ከተሞች የብልጽግና ምልክቶች ናቸው። አሜሪካ ለብዙዎች የነጻነትና የብልጽግና ተስፋን የምትሰጥ ሀገር ናት። አሜሪካ ለሁሉም ሰው የተስፋ ምድር ናት። ይህ ሕልም የኑሮ ውድነትን ተቋቁመን የተሻለ የወደፊት ሕይወት ለመገንባት እንድንጥር ያነሳሳናል። ለወደፊቱ የተሻለ ሕይወት እንድንኖር ያነሳሳናል። ተስፋችንን ሳንጥል ለተሻለ ነገ መታገላችንን እንቀጥላለን። ሁልጊዜም ለተሻለ ነገ መታገል አለብን።